እበስትዬ እንግዲህ ዛሬ ቆራጥ ሆናለች ማለት ነው። ወይዘሮ ይፍቱ ስራ ልክ ልኳን ነገረቻት። ወይዘሮ ይፍቱ ስራ እንደ ዛሬ ደንግጣ አታውቅም። ነገር ግን ቢሆንም እሷ አርፋ ትቀምጣለች ማለት ዘበት ነው። እናም አሁን እቺ ብርቄ የምትባለውም ልጅ እብስትን አትወዳትም። ከእሷ ጋር አብራ ሌላ ችግር ትፈጥርባታለች። እንግዲህ እብስት ላይ እብስት በፊቱም አሁን ነው መጠንቀቅ ያለባት እውነት ለመናገር እና በአምላክንም ደግሞ እንግዲህ በአምላክ ዛሬ በጣም ነው ያሳዘነኝ እውነት ለመናገር መጨረሻው አካባቢ ላይ ንጉስ በጣም ጥሩ ሰው ነው አለች። በአምላክ ይሄ ሁሉ ለእሷ መስዋዕት የከፈለውን ትታ በአምላክ አይ እንደማይወዳት የሚያስመስለው ለእሷ ስለሚያስብ ነው። ምክንያቱም አቶ አለም ከበአምላክ ጋር ከሆነች የሆነ ነገር እንደሚያደርገው ስለተናገረ ማለት ነው። እና ስለዛ ነው እና ያንን በማሰብ ነው እንደዚህ እያደረገው ያለው ማለት ነውና ግን እሷ የማይወዳት ብቻ እንደዛ ነገር ነው የሚመስላት። ታዲያ ለታፈስ ወንድምሽ በጣም ጥሩ ሰው ነው። እብስት ንጉስ እኮ ይወድሻል አውቃለሁ። አዎ አውቃለሁ፣ ልቡ ንጹህ ነው። ታዲያ ይሄ ሁሉ ስታወራ በአምላክ በር ላይ ቆሞ እየሰማ ነበረ። የምር አሳዘነኝ በአምላክ ማለት ነው። እና እንግዲህ ከዚህ በኋላ እብስትና በአምላክ ይጣላሉ። ሌላኛው ወይዘሮ ይፍቱ ስራ ምንም እንዳላደረገችና ምንም እንዳልተፈጠረ አድርጋ ወንድሟን ይቅርታ ጠይቀኝ እግሬ ላይ ተደፋና አለችው። ከዛ በኋላ ወይዘሮ ይፍቱ ስራ ይሄንን ነገር እኮ ያልኩት ይሄን ነገር አንቺ ካላደረግሽው ነበረ። ነገር ግን አንቺ ነሽ ያደረግሽው። ስለዚህ ይቅርታ አልጠይቅም። የብስት ተናገሪ፣ ማን ነው እንደዚህ ያደረገሽ አለች። ብስትዬ አሰበች እና ነገሩን ስታስበው በአምላክ እንደሚወድሽ ለዓለም ነግረውና ዓለም ደግሞ በአምላክን እንትን ይለዋል አለች። ከዛ በኋላ ነው እንግዲህ ነገር የተበላሸው። ተናገሪ፣ ማንም አላውቅም፣ አንቺም ትወኛለሽ፣ ፊቱን የተሸፈነ ሰው ነው አለች። ከዛ በኋላ መናገር አይጠበቅሽብሽም እብስት፣ እሷ ራሷ ናት። ግን ወይዘሮ ይፍቱ በሚያሳዝን ሁኔታ ይቅርታ እንደማልጠይቅሽ ልነግርሽ ነው። ምን? አዎ ወይዘሮ ይፍቱ፣ ምክንያቱም ያደረግሽው አንቺ ስለሆንሽ። ልጅቷ ላይ ለምን እንደዚህ ትኩር ብለሽ ታያታለሽ? ተናገረችብኝ አልተናገረችብኝ፣ ግን በምንድን ነው ያስፈራራሻት? እንደዛ እንዳትናገር ያደረግሻት። ከዛም በጣም ተናዶ ሄደ። አቶ አለምም እሷ እንደዚህ እንዳደረገች ሁሉንም ነገር አወቀ ማለት ነውና ታዲያ አብንማ ነው በአምላክ ንጉስን ባየ ሰዓት ደሙ ኦቨር ነው የሚሄደው ማለት ነውና በጣም ነው የሚናደደው ምናምን ነገር። ስለዚህ ቢመራውም መዋጥ አለበት። ይሄ ንጉስ የሚባለው እንግዲህ እብስትን ወዷታል፣ በጣም ወዷታል ማለት ነው። አይኗን ነው የማየው ዝም ብሎ ስትሄድም ስትመለስም። ታዲያ ያ ነገር ለአብነት በጣም ከባድ ነበር በጣም። ስለዚህ አብነት ደግሞ ማነው በአምላክ ይቅርታ፣ በአምላክ እንግዲህ እንዳያችሁት ነው እየወደዳት አሳልፎ ለሌላ ሰው ሊሰጣት ነው። ወይዘሮ ይፍቱ ስራ ሁሉም ነገር አብቅቷል፣ እኔ ሌላ ላገባ ነው አለቻት። ምን? አዎ አባዬ ለሌላ ሊድረኝ ነው። ለሌላ ሊድረኝ ነው ማለት በአምላክስ? በአምላክ አይወደኝም። ኧረ እባክሽ፣ ይሄ ደግሞ አዲሱ ሲስተምሽ ነው አይደል? በአምላክ አይወደኝም። እንደዚህ ብለሽ እንድተወሽ ፈልገሽ ከሆነ ተሳስተሻል። አንቺ እንደፈለግሽ ማሰብ ትችያለሽ። እውነታው ግን ይሄ ነው። ወይዘሮ ይፍቱ ስራ ነው በአምላክ አይወደኝም። ስለዚህ አባዬ ደግሞ ለሌላ ሰው ሊድረኝ ነው በሚያሳዝን ሁኔታ አለቻት። በጣም ነበረ እየደነገጠችው ወይዘሮ ይፍቱ ስራ ማለት ነው። እንግዲህ ከዚህ በኋላ ያው ከዛም እንግዲህ ለታፈስ ሁሉንም ነገር ስነግራት እየተሳሳቁ እያለ እብስቴ ንጉስ እኮ ይወድሻል አውቃለሁ። ታዲያ በአምላክስ? በአምላክን ታየው እሱ ታይ እንጂ እብስቴ፣ ነገሩን አገናዝቢ፣ በኋላ የሚቆጭሽን ነገር እንዳታደርጊ አለቻት። ከዛ በኋላ ምንም የሚቆጭ ነገር የለም
ታፈስን ማን ነው በአምላክን እወደዋለሁ፣ ግን ለበአምላክ የሚሰማኝ ስሜት ለንጉስ ቢሰማኝ ብዬ እመኛለሁ። ልቡ ንጹህ ነው፣ አስተሳሰቡ፣ ሁሉ ነገሩ። ከዛ በኋላ በአምላክ ግን በአምላክ ምን በአምላክ ቆሻሻ ነው አይደል ብሎ እንግዲህ ከፍቶ ቤት ድረስ ሲገባባት በጣም ነበር እየደነገጠችው። እንኳን እሷ እኔ ራሴ በጣም ነበር እየደነገጥኩት ማለት ነው። እና እንግዲህ ከዚህ በኋላ ብዙ ነገሮች ሊኖሩ ይችላሉ፣ ብዙ ቻሌንጆች። እንግዲህ ያንን ነገር ትወጣው ይሆን አላቅም። እብስትዬ ምንም ቢሆን ምን በአምላክን ማስከፋት የለባትም ነው የምለው። በአምላክ ጠባቂዋ ነው፣ የክፉ ቀኗ ነው፣ ብዙ ባለውለታ የሆነላት። ገና ለገና ንጉስ አበባ ሰጠኝ ብላ በአምላክን መተው የለባትም ነው የምለው። እንግዲህ የኔ አመለካከት ነው። ያው ግዴታ መራቅ አለባት። አሁን እየወደደችውም ቢሆን ከበአምላክ የምትርቀው ለምን መሰላችሁ? በአምላክ የሆነ ነገር እንዳይሆን ነው። ለዛም ነው በአምላክም ደግሞ እሷ ጋር